የፊፋ ዓለም ዋንጫ ልጅ ሳለ የዓለም ዋንጫን ከፍ ማድረግን ያላለመ ማን አለ? በዓለም ዋንጫ ውድድር የመሳተፍ ህልም ለሁሉም ተጫዋች እውን የሚሆን አይደለም። ዋንጫውን በሁለት እጆች ከፍ አድርጎ መያዝማ ጥቂቶች ብቻ ያገኙት ዕድል ነው። የዓለም ዋንጫን ማሸነፍ ማለት በእግር ኳስ ዓለም የከዋክብት ዝርዝር ላይ መስፈር፣ በጀግንነትም ሲታወሱ መኖር ነው። የውድድሩ አሸናፊዎች ድላቸውን የሚያከብሩበት ዋንጫ የትኛው ነው? ይህ የሁሉም ምኞት የሆነ ዋንጫ መቼና በማን ተሰራ? ብዙዎች በስፖርት ዓለም የዓለም ዋንጫን ያህል አስደሳች የውድድር መድረክ የለም ሲሉ ይሞግታሉ። ወዲህ ደግሞ ሌላኛው የየአራት ዓመታት ውድድር ኦሎምፒክስ የት ሄዶ የሚሉም ቀላል አይደሉም። እነዚህ ሁለት ሐሳቦች በአንድ ነገር ግን ይስማማሉ። በእግር ኳስ ዓለም እንደ ዓለም ዋንጫ ተናፋቂ ውድድር የለም በሚለው የፊፋ የዓለም የእግር ኳስ ዋንጫ ውድድር እንደ ሀገርም እንደ ግለሰብም የሁሉም ምኞት ነው ቢባል ማጋነን አይሆንም። እግር ኳስ ተጫዋች ታዳጊዎች ሀገራቸውን ወክለው በዚህ የውድድር መድረክ መገኘት ትልቁ ህልማቸው ነው። ሀገራትም ቢሆኑ በእግር ኳስ ልማት ላይ በርካታ ገንዘብ ፈሰስ የሚያደርጉት ወዶ አይደለም። የመጨረሻው ግባቸው በዓለም ዋንጫ መሳተፍ፣ ከዚያም ሲያልፍ አሸናፊ ለመሆን ነው። አሸናፊ ሆኖ ወርቃማው ዋንጫ ላይ ስማቸውን ለማጻፍ። የፊፋ የዓለም እግር ኳስ ውድድር በዓመታት ጉዞ ሁለት የተለያዩ ዋንጫዎችን ለሽልማት ተጠቅሟል። አሁን ላይ አሸናፊዎች ከፍ አድርገው ደስታቸውን የሚገልጹበት ወርቃማው ዋንጫ ሁለተኛው ሲሆን ከ1974 ጀምሮ ጥቅም ላይ ውሏል። ሁለቱ ዋንጫዎች እንደምን ያሉ ናቸው? የዡለ ሪሜት ዋንጫ። ፈረንሳዊው ዡለ ሪሜት ሦስተኛው የፊፋ ፕሬዝዳንት ናቸው። የፊፋ የዓለም ዋንጫ ውድድር ሐሳብ የመጣው ከኚህ ሰው ነው። ሪሜት በተደጋጋሚ ዓለም አቀፍ የእግር ኳስ ውድድር ሊኖር ይገባል የሚለውን ዕቅዳቸውን ያሰሙ ነበር። በ1928 ይህን ዕቅዳቸውን በይፋ አቀረቡ። በቀጣዩ ዓመት 1929 በየአራት ዓመቱ የሚካሄደው የፊፋ የዓለም እግር ኳስ ዋንጫ ይጀመር የሚለው ሐሳብ የድጋፍ ድምፅ አግኝቶ ጸደቀ። በ1930ም የዓለም ዋንጫ አንድ ብሎ ጉዞውን ጀመረ። የዓለም ዋንጫ ውድድር ይጀመር ከሚለው ሐሳብ ጋር ለአሸናፊዎች የሚሰጠው ዋንጫ ጉዳይም ታስቦበት ነበር። ዋንጫውን የማዘጋጀት ኃላፊነትም ለፈረንሳዊው ቀራጺ አቤል ላፍሎ ተሰጠ። የላፍሎ የዋንጫ ንድፍ የግሪክ የድል አምላክ የምትባለውን የናይኪን ወርቃማ ሐውልት ያካተተ ነው። ናይኪ 8 ማዕዘን ያለው ዋንጫ በጭንቅላቷ ላይ ይዛ ትታያለች። አንገቷ ላይ የአበባ ጉንጉን ተደርጓል። ይህ በአቤል ላፍሎ የተዘጋጀው ዋንጫ በወርቅ ከተለበጠ ብር የተሰራ ነው። ናይኪ በግሪክ የድል አምላክ ትባላለች። ላፍሎም በእርሷ ሐውልት ላይ ተመስርቶ የመጀመሪያውን የዓለም ዋንጫ አዘጋጀ። ዋንጫው 3.8 ኪሎ ግራም ክብደትና 35 ሴንቲሜትር ርዝመት ነበረው። በአራቱም የመሠረቱ ማዕዘኖች የአሸናፊ ሀገራት ዝርዝር የሚጻፍበት የወርቅ ሳህን ተለጥፎበታል። የዓለም የእግር ኳስ ዋንጫ ውድድር ጅማሮ በ1930 የአውሮፓውያኑ ዓመት ነው። ደቡብ አሜሪካዊቷ ሀገር ዩሩጓይ የዓለም ዋንጫ የመጀመሪያዋ አዘጋጅም አሸናፊም ሆነች። ዋንጫው ከአውሮፓ ወደ ዩሩጓይ የተጓዘው ኮንቴ ቨርዴ በተሰኘችው የጣሊያን የመንገደኞች መርከብ ነበር። ከዋንጫው ጋር የወቅቱ የፊፋ ፕሬዝዳንት ዡለ ሪሜትን ጨምሮ የፈረንሳይ የቤልጂየምና የሮማንያ ብሔራዊ ቡድኖች አባላት ወደ ሞንቴቪዲዮ ለሚደረገው ጉዞ በመርከቧ ተሳፍረዋል። ዩሩጓይ የመጀመሪያ ውድድር ሻምፒዮን በመሆኗ ዋንጫውን እዚያው አስቀረችው። ከአራት ዓመታት በኋላ ግን ጣሊያን ወደ አውሮፓ መለሰችው። የ1938ቱ የዓለም ዋንጫ አሸናፊም በድጋሚ ጣሊያን ሆነች። ዋንጫውም በሮም ቆየ። ቀጣዮቹ 5 ዓመታት ግን የዋንጫውን ደህንነት ስጋት ላይ የጣሉ ነበሩ። ለምን? ሁለተኛው የዓለም ጦርነትና የዓለም ዋንጫ። ሁለተኛው የዓለም ጦርነት በዓለም ላይ ከፍተኛ ተጽዕኖ አሳድሯል። የዓለም ዋንጫውም ያን ወቅት ያለፈው በስጋት ውስጥ ሆኖ ነው። ጣሊያን የ1938ቱ የዓለም ዋንጫ አሸናፊ በመሆኗ እስከ ቀጣዩ ውድድር ድረስ ዋንጫው መቆያው ሮም ነው። ታዲያ በዚህ ወቅት ነበር ሁለተኛው የዓለም ጦርነት የተጀመረው። ጣሊያን በጦርነቱ ከፍተኛ ተሳትፎ ስለነበራት የዋንጫውም ደህንነት ስጋት ላይ ወደቀ። ይህኔ የወቅቱ የፊፋ ምክትል ፕሬዝዳንት ጣሊያናዊው ኦቶሪኖ ባራሲ አንድ ሐሳብ ወደ አእምሯቸው መጣ።
ዋንጫውን ከጦርነቱ ተሳታፊዎች እይታ መሰወር እንዳለባቸው አመኑ። ባራሲ ጊዜ አላጠፉም። ሮም ከሚገኘው የባንክ ካዝና ውስጥ ዋንጫውን በማውጣት ወደ ቤት ወሰዱት። በዚያም የጫማ ካርቶን ውስጥ አድርገው አልጋቸው ስር ደበቁት። ሁለተኛው የዓለም ጦርነት አብቅቶ የፊፋ ዓለም ዋንጫ በብራዚል አስተናጋጅነት ዳግም ወደ ውድድር እስከተመለሰበት 1950 ድረስ ዋንጫው በኦቶሪኖ ባራሲ አልጋ ስር ክፉ ሳይነካው በሰላም ቆይቷል። ፈረንሳዊው ዡል ሪሜት ሐሳቡን በማመንጨትና የየአህጉራቱን ኮንፌዴሬሽኖች በማሳመን የዓለም ዋንጫ ውድድር እንዲጀመር በማድረግ የእግር ኳስ አፍቃሪያን ባለውለታ ሆነዋል። የረዥም ዓመታት የፊፋ ፕሬዝደንትነት ክብረ ወሰንም የእርሳቸው ነው። የዓለም እግር ኳስን እየመሩ 33 ዓመታትን በፊፋ የፕሬዝደንት ቢሮ ውስጥ አሳልፈዋል። ሁለተኛው የዓለም ጦርነት ካበቃ በኋላ 1946 ላይ ለክብራቸው መገለጫ ይሁን በሚል በፕሬዝደንቱ ስም ዡል ሪሜት ዋንጫ ተባለ። ወቅቱ ሪሜት በፊፋ ፕሬዝደንትነት 25ኛ ዓመታቸው የተከበረበት ወቅት ነው። ከ20 ዓመታት በኋላ ግን ዋንጫው ሌላ ፈተና ገጠመው። 1966 በእንግሊዝ መዲና ለንደን የ1966ቱ የፊፋ የዓለም ዋንጫ አዘጋጅ ሀገር እንግሊዝ ውድድሩን በስኬት ለማስተናገድ ሽር ጉድ እያለች ነው። ከውድድሩ ጅማሮ 4 ወራት ቀደም ብሎ ግን አስደንጋጭ ዜና ተሰማ። ዋንጫው ተሰረቀ የሚል። እንግሊዛውያን የማይታመን ዱብዳ ሆነባቸው። ለመጀመሪያ ጊዜ ዓለም ዋንጫን የማዘጋጀት ዕድል ያገኘችው እንግሊዝ ስጋት ላይ ወደቀች። በአውሮፓውያኑ መጋቢት 1966 በለንደን ዌስት ሚኒስትር አቅራቢያ በሚገኘው ሜቶዲስት ሴንትራል ሆል ኤግዚቢሽን ተዘጋጅቶ ነበር። በቅርስነት የተቀመጡ ቴምብሮችና ማህተሞች ለጉብኝት ቀርበዋል። በዡል ሪሜት ስም የተሰየመው ዓለም ዋንጫም በዚሁ ኤግዚቢሽን ላይ ለተመልካቹ እንዲታይ ተደረገ። በመጋቢት 20 1966 ግን በሕንፃው ሌላኛው ክፍል በሚገኘው ቤተክርስቲያን የእሁድ ጠዋት ጸሎት እየተከናወነ ባለበት ሰዓት ዋንጫው ከኤግዚቢሽኑ ስፍራ ተሰረቀ። የዋንጫው ዘራፊ ብርቅዬዎቹን ማህተሞችም ሆነ ቴምብሮች ጭራሹኑ አልደረሰባቸውም ተባለ። እነዚህ ቅርሶች በወቅቱ 3 ሚሊዮን ፓውንድ ይገመቱ ነበር። ከዛ ይልቅ 30,000 ፓውንድ ብቻ የተገመተውን የዓለም ዋንጫ ይዞ መውጣቱ ምክንያቱ ምን ይሆን በሚል መነጋገሪያ ሆነ። ዋንጫውን ፍለጋ በመላው እንግሊዝ የጸጥታ አካላት ስምሪት ተደረገ። ምናልባት ዋንጫው ባይገኝ በሚል ስጋት በትክክለኛው ዋንጫ አምሳል ሌላ ዋንጫ እንዲዘጋጅ ተወሰነ። ዋንጫው በተሰረቀ ልክ በሳምንቱ እሁድ ዴቪድ ኮርቤት ፒክልስ ከተባለ ውሻው ጋር በመንገድ ላይ እየተጓዘ ነው። ሌባውን ለማደን የሚደረገው ሀገር አቀፍ ዘመቻም ተጠናክሮ ቀጥሏል። ኮርቤት ስልክ ለመደወል ወደ ሕዝብ ስልክ መደወያ ጎራ ባለበት ወቅት ውሻው ፒክልስ በአቅራቢያው በሚገኝ መኪና ስር ወደ ተመለከተው ዕቃ እያነፈነፈ ሄደ። ኮርቤት መጀመሪያ ላይ ጥርጣሬ ተሰማው። ቦምብ ሊሆን ይችላል ብሎ ቢያስብም ምንነቱን ለማወቅ በመጓጓቱ በጋዜጣ የተጠቀለለውን ዕቃ መፍታት ጀመረ። አነሳሁትና ወረቀቱን ቀደድኩት። በጭንቅላቷ ላይ ዋንጫ የተሸከመች ሴት አየው። ጀርመን፣ ዩሩጓይ፣ ብራዚል የሚሉ ቃላትም ተጽፈውበታል። በፍጥነት ወደ ሚስቴ ሮጥኩ። ሚስቴ ስፖርት ከማይወዱ ሰዎች መካከል ናት። ቢሆንም የዓለም ዋንጫውን አገኘሁት እያልኩ በተደጋጋሚ እየጮህኩ ተናገርኩ ሲል ዴቪድ ኮርቤት ዋንጫውን ስላገኘበት አጋጣሚ ከዓመት በኋላ ለዘ ጋርዲያን ተናግሯል። ኮርቤት በአካባቢው ለሚገኝ ፖሊስ ጣቢያ ዋንጫውን ለማስረከብ ሄደ። ጠረጴዛው ላይ ያስቀመጥኩትና ለፖሊሱ የዓለም ዋንጫውን ያገኘሁት ይመስለኛል አልኩት። የመለሰልኝን መልስ አስታውሰዋለሁ። ይሄ እኮ የዓለም ዋንጫውን አይመስልም አለኝ ይላል ኮርቤት። ከዛ በኋላ ግን ኮርቤት ቀዳሚው ተጠርጣሪ ሆነ። ከሰዓታት ጥያቄ በኋላ ንጽህናው ሲረጋገጥ ወደ ቤቱ ተሸኘ። ከዚያ በኋላ ዴቪድ ኮርቤትና ውሻው ፒክልስ በመላው እንግሊዝ ዝነኞች ሆኑ። የተለያዩ ሽልማቶችም ተበረከቱላቸው። የእንግሊዝ ጋዜጦች ኮርቤትን ከፒክልስ ጋር ፎቶ እያነሱ የፊት ገጾቻቸውን በእነርሱ ምስል አጥለቀለቁት። የዓለም ዋንጫው ጀግኖች ሲሉም አሞካሿቸው። ኮርቤት ፒክልስን አቅፎ በተለያዩ የቴሌቪዥን ፕሮግራሞች ላይ ለቃለ መጠይቅ ይቀርብ ጀመር። ምስጋና ለዴቪድ ኮርቤትና ለውሻው ፒክልስ ሲሆንና እንግሊዝ ከከባድ ቅሌት ተረፈች። አምበሏ ቦቢ ሙርም ትክክለኛውን የዡል ሪሜት ዋንጫ ከፍ አደረገ። ለዚህ ውለታቸውም እንግሊዝ ብቸኛውን የዓለም ዋንጫ ድሏን ባሳካችበት ዕለት የደስታችን ተካፋይ ሁኑ ተብለው
በብሔራዊ ቡድኑ አባላት ግብዣ ከቡድኑ ጋር ደስታቸውን ገልጸዋል። ይሁንና ፒክልስ ከዚህ አጋጣሚ በኋላ ብዙ አልቆየም። በቀጣዩ ዓመት 1967 ሞቷል። ዴቪድ ኮርቤት ባገኘው የሽልማት ገንዘብ በገዛው ቤቱ ጓሮ ባለ የአትክልት ስፍራ ቀብሮታል። በመቃብሩ ላይም እንዲህ ተብሎ ተጽፏል። ፒክልስ የ1966ቱን የዓለም ዋንጫ ያገኘ። 1983 ብራዚል ሪዮ ዴ ጄኔሮ። በ1970 ብራዚል የዓለም ዋንጫ ለሶስተኛ ጊዜ አሸነፈች። በያኔው መመሪያ መሰረት ለ3 ጊዜ ሻምፒዮን የሆነ ሀገር እውነተኛው የዓለም ዋንጫ ለአንዴና ለመጨረሻ ጊዜ ይሰጠዋል። በዚህ መሰረት የዡለ ሪሜት ዋንጫ መቀመጫ ብራዚል ሆነች። በ1983 ግን በድጋሚ ዋንጫው ስለመሰረቁ ተሰማ። ሪዮ ዴ ጄኔሮ ከሚገኘው የብራዚል እግር ኳስ ኮንፌዴሬሽን ዋና መስሪያ ቤት የተሰረቀው ዋንጫ መድረሻው እስከ ዛሬም አልታወቀም። የመጀመሪያውና ኦሪጂናሉ የፊፋ ዓለም ዋንጫ የውሃ ሽታ ሆነ። ብራዚላውያንም የዋናውን ዋንጫ ትዝታ ይዘው በአምሳሉ ሌላ ዋንጫ አሰርተው አስቀመጡ። እንደገና ወደ ኋላ 1974 ብራዚል በ1970 የዡለ ሪሜት ዋንጫን ማስቀረቷን ተከትሎ ከቀጣዩ ውድድር 1974 ጀምሮ ለአሸናፊዎች የሚሰጥ አዲስ ዋንጫ መዘጋጀት ነበረበት። ዛሬ ላይ የምናየው ወርቃማው ዋንጫ ከዚህ ጊዜ ጀምሮ እያገለገለ ያለ ነው። ምዕራብ ጀርመን ከምታስተናግደው የ1974ቱ የዓለም ዋንጫ ጀምሮ የዡለ ሪሜት ዋንጫን መተካት የሚገባው ፊፋ የውድድር ጥሪ አቀረበ። 53 ያህል የዋንጫ ንድፎች ለውድድር ቀረቡ። ከነዚህ ሁሉ ግን የጣሊያናዊው ቀራጺ ሲልቪዮ ጋዛኒጋ ንድፍ አሸናፊ ሆነ። የዋንጫው ስያሜም ከዡለ ሪሜት ዋንጫ ወደ ቀድሞ ስሙ የዓለም ዋንጫ ተመለሰ። ዋንጫው 36.8 ሴንቲሜትር ከፍታና 6.175 ኪሎ ግራም ክብደት አለው። ከ18 ካራት ወርቅ የተሰራው ዋንጫ 75 በመቶው በወርቅ የተሸፈነ ነው። እስከ ዛሬም ድረስ ስማቸውን በላዩ ላይ ለማስፈር ሀገራት የሚፋለሙለት ይህ ዋንጫ የአሸናፊዎችን ደስታ ይወክላሉ የተባሉ ሁለት ሰዎች በዳርና ዳር ሆነው ዓለምን ተሸክመው ይታዩበታል። ዓለም ሉል ናት፣ ስለዚህ ከእግር ኳስ ጋር በጣም ትመሳሰላለች ይላል የንድፉ ባለቤት ጣሊያናዊው ሲልቪዮ ጋዛኒጋ። ፊፋ ከ2005 ጀምሮ የመመሪያ ለውጥ አድርጓል። 3 ጊዜ ሻምፒዮን የሆነ ሀገር እውነተኛውን ዋንጫ ይወስዳል የሚለው መመሪያ ተሽሯል። ያ ባይሆን ኖሮ በ1974 በ1990 እና በ2014 ለ3 ጊዜያት አሸናፊ የሆነችው ጀርመን ወርቃማውን ዋንጫ በወሰደችው ነበር። ቀደም ባለው ጊዜ አሸናፊ ሀገራት እስከ ቀጣዩ ውድድር ድረስ በሀገራቸው እንዲያቆዩት ይፈቀድላቸው ነበር። ከ2006 ጀምሮ ግን ይህም ተከልክሏል። እውነተኛው ዋንጫ ለአሸናፊዎች የሚሰጠው ተጫዋቾች ደስታቸውን እስኪገልጹ ባሉት ጥቂት ደቂቃዎች በዋንጫ አሰጣጥ ስነ ስርዓት ወቅት ነው። ከዚያ ትክክለኛውን ዋንጫ ለፊፋ ሰዎች ይመልሱና በአምሳሉ የተዘጋጀው በወርቅ የተለበጠ የነሐስ ዋንጫ ይሰጣቸዋል። ወደ ሀገራቸው የሚመለሱት ያን ይዘው ነው። ትክክለኛውን የዓለም ዋንጫ መመልከት የፈለገ ካለ ግን ወደ ፊፋ መቀመጫ የስዊዘርላንዷ ዙሪክ ማምራት ይኖርበታል። በፊፋ ዋና መስሪያ ቤት በጥብቅ ጥበቃ ስር ይገኛል። ይህን ዋንጫ መንካት የሚፈቀድላቸው የሀገር መሪዎችና የዓለም ዋንጫ አሸናፊ ተጫዋቾችን ጨምሮ የተመረጡ ሰዎች ብቻ ናቸው። በተለያዩ ጊዜያት ማሻሻያዎች እየተደረጉለት የአሸናፊ ሀገራት መጻፊያ ቦታውን ለማስፋት ቢሞከርም አሁን ላይ ግን መያዝ የሚችለው የ17 ሀገራትን ስምና ያሸነፉበትን ዓመት ብቻ ነው። ይህም ከ2038ቱ የዓለም ዋንጫ በኋላ አዲስ ዋንጫ ልንመለከት እንችላለን እንደማለት ነው።